ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰናበታችሁ እንደምከረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ ማድረግ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ስለትና እየጠየኳችሁ አሁን እንግዲህ የምንገኘው ቦሌ አካባቢ ነው። ቦሌ ድልድይ የሚባለው እዛ አካባቢ ጋር ነን ያለነው። እዛ አካባቢ ያሉትን ሁሉንም ነገር በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ ማለት ነው። አሁን ልክ አደባባዩን እንደዞር ፊት ወደ ኤርፖርት የሚያስኬደው አስፓልት ነው። ወደ በስተቀኝ በኩል ደግሞ ስትዞሩ ወደ ቃሊቲ የሚያስኬደው ነው። በነገራችን ላይ ያኛው ድልድዩ ነው፣ በላይም አለ። ወደ መገናኛ ነው የምንሄደው። እኛ ግን አሁን እንዞርና ስካይላይት ሆቴል አካባቢ ጋር ነን የምንገኘው ማለት ነው። አደባባይ አለ አይደል? እንዞርና አሁን እየዞርን ያለነው ወደ መገናኛ አድርገን እንገባለን። እነኚህ የሚመጡት ከቃሊቲ አካባቢ ነው ባሱ። ወደ ታች ደግሞ የሚያስኬዳችሁ ወደ ኤርፖርቱ ወደ ውስጥ ነው የምትገቡት። እኛ ዞርን እንግዲህ አሁን ወደ መገናኛ የሚያስኬደውን አስፓልት ይዘን እንሄዳለን። ትንሽ ክራውድ ነው እዚህ አካባቢ እንደምትመለከቱት። እንግዲህ በማታ ከቦሌ ጀምረን እስከ መገናኛ ምን ይመስላል፣ ከመገናኛ እስከ ሴሚሲ አካባቢ ያሉትን ምን ይመስላል የሚለውን በደንብ አድርጌ ያሳያችኋለሁ ማለት ነው። ወደ ኢምፔሪያል አካባቢ ከዚህ በፊት በቀን በደንብ አድርጌ ቁልጭ አድርጌ ያሳየኋችሁ። አሁን ደግሞ የማታ ጉዞ ነው እያሳየኋችሁ የሚገኘው። እንደምትወዱት ተስፋ አደርጋለሁ። በድጋሚ መልካም ጊዜ እየተመኘሁላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን ግን እንዳረሱ። በፊት ይሄ ድልድዩ ስንጠጋ አሳያችኋለሁ። ድልድዩ አለ፣ እዛ ውስጥ ነበር ታክሲ የሚቆመው። ይሄኛው የምትመለከቱት ቦታ ጋር ነበረ ታክሲ የሚቆመው በፊት ድሮ ነው የምላችሁ። ወደ መገናኛ ወደ ገርጅ ስትሄዱ እንደገና ደግሞ ከስቴዲየም አካባቢ መታችሁ እዚህ አካባቢ ጋር ነበር ታክሲ የምትይዙ። በጣም ረጅም ጊዜ ነው በነገራችን የምነግራችሁ። አሁን ግን ታክሲ መያዣውን በባለፈው አሳይቻችኋለሁ። በባለፈው ስንሄድ ግን በላይኛው በድልድዩ ላይ አርገን ነበር እየሄድን የምንገኘው። አሁን ግን በታችኛው ጋር ነው አርገን እየሄድን የምንገኘው። በታች በስተቀኝ ወደ ጎሮ የሚያስኬደው ቪአይፒ የሚባለው ማለት ነው። ወደ ላይ ደግሞ ወደ አትላስ የሚያስኬደው አስፋልት ነው ማለት ነው። ወደ ላይ ይሄኛው ወደ ቦሌ ኤርፖርት ወደ ቪአይፒ የሚባለው ከዚህ በፊት በደንብ አድርጌ ሰርችላችኋለሁ። በቀን በማታም በሚቀጥለው ጊዜ በደንብ አድርጌ ያሳያችኋለሁ። በማታም በቀንም እያረኩ ነው የማሳየቀን እይታችሁን በማታም እይታችሁን እንድታዩት ብዬ ነው። አካባቢ ምን ይመስላል የሚለውን ነገር እንድታዩ ነው። ወደ ላይ ማለት ነው። አሁን እንግዲህ ተሻግረን ማብራት አለ በነገራችን እዚህ አካባቢ። በፊትም መስቀለኛ መንገድ መሰለኝ እንግዲህ ይሄኛው ድልድዩ ጋር አሁን እንሻገርና ወደ ኢምፔሪያል ሆቴል ወደዛ ፊት ለፊታችን አድርገን እየሄድን የምንገኘው። በፊት ግን በባለፈው ከዚህ በፊት የነበረው ቪዲዮ ካስታወሳችሁ እዚህ አካባቢ ምርጥ ሬስቶራንት እንዳለ አሳይቼ ከዚህ ጀርባ ነው በነገራችን ላይ ያለው። በዚህኛው አሁን ከምትመለከቱት ከፎቁ በስተጀርባ ነው የባለፈው ቪዲዮ ላይ የቀረጽኩላችሁ ማለት ነው። ምርጥ ሬስቶራንት ብዬ ያሳዩዋችሁ። ወደ መገናኛ ወደ ገርጅ የምትሄዱበት ታክሲ ይሄ በስተቀኝ በኩል የምትመለከቱት ቦታ ነው ማለት ነው። ይሄን አካባቢ እንግዲህ እንደነገርኳችሁ በቀን ቁልጭ አድርጌ በደንብ አድርጌ ነው ያሳዩዋችሁ ያስጎበኛችሁ። ቀን ያያችሁትን ደግሞ በማታ ለእናንተ ብዬ በደንብ አድርጌ ያስጎበኛችሁ ነው የሚገኘው። እናንተ ደግሞ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ያለንበት ቦታ ጋር አያት ሆስፒታል የነበረበት ቦታ ማለትም አሁንም ይኖራል። አያት ሆስፒታል ወይም ደግሞ ሞይንኮ ያለበት ቦታ እዛ አካባቢ ጋር ነን ያለነው። ትንሽ ማብራቱ እያጭበረበረ ቢሆንም ያው እየነገርኳችሁ ገለጻ እያረኩላችሁ ነው። በስተግራ በኩል ነው የሚገኙት። አሁን እንግዲህ ወደ ኢምፔሪያል ሆቴል እየተቃረብን እንገኛለን። ፊት ለፊት እንግዲህ እንደምትመለከቱት በማብራት አሸብርቆ እያየን እየተመለከትን የምንገኘው ማለት ነው። በጣም ነው የሚያምር ይሄ አካባቢ። ከዚህ በፊት ታስታውሱታላችሁ ብዬ ገምታለሁ። የቀለበት መንገድ ሆኖ በስተግራም በስተቀኝም እንደዚህ ትንሽ ደመቅ ያለ አይመስለኝም ነበር። ማብራትም የለውም ነበር፣ ዝም ብሎ ነበር። እንግዲህ እንደምትመለከቱት አሁን በጣም አሪፍ ነው። ኢምፔሪያል ሆቴል ጋር አካባቢ ጋር በጣም ክራውድ ነበር። የምታስታውሱ ከሆነ ረጅም ጊዜ በጣም ክራውድ ነበር። መንገዱን በመሰራት ወይም ደግሞ እዛ አካባቢ አደባባይ ስለነበረ መንገድ የመዘጋጋት ችግር ነበረው። አሁን ግን ይኸው እንደምትመለከቱት በድልድዩ ላይ ነው የምትሄዱት። በፊት ግን አደባባይ ነገር ነበረው። ከገርጅም የሚመጡትን በጣም ያስቸግሩ ነበር። አሁን ግን
ወደ ፈለጋችሁበት ቦታ ወደ ታች ወደ ገርጅ መታጠፍ የምትፈልጉ በታች ትሄዳላችሁ። ወደ መገናኛ ቀጥታ መሄድ የምትፈልጉ ደግሞ በላይ አርጋችሁ ትሄዳላችሁ ማለት ነው። ወደ 24 የምትሄዱ በታችኛው አርጋችሁ ዞር አርጋችሁ መሄድ ትችላላችሁ ማለት ነው። አሁን ኢምፔሪያል ሆቴል አካባቢ ጋር በማታ ምን ይመስላል የሚለውን እንግዲህ በደንብ አድርጌ እያሳየኋችሁ እያስጎበኘኋችሁ እገኛለሁ። እስከ አንበሳ ጋራጅ ደግሞ ያለውን ደግሞ በደንብ አድርጌ ከዚህ ጀምሮ እስከ አንበሳ ጋራጅ አሁን ከዚህ ጀምሮ እስከ አንበሳ ጋራጅ ያለውን ደግሞ እያያችሁት እየጎበኛችሁት ትሄዳላችሁ። አንበሳ ጋራጅ እንግዲህ የሚገኘው ያው እንደሚታወቀው ወደ ገርጅ አካባቢ ወይም ደግሞ ወደ ማብራት ኃይል አካባቢ ጋር ነው የሚገኘው። አሁን ወደ አንበሳ ጋራጅ አሁን እንግዲህ እንትኑን አልፈነዋል። ኢምፔሪያል ሆቴል አካባቢ ጋር አልፈን ወደ መገናኛ እያረግን ነው ጉዟችንን እየተጠጋን የምንገኘው ማለት ነው። አሁን እዚህ በስተግራ በኩል በስተቀኝ በኩል ማለት ነው አንበሳ ጋራጅ ከዚህ በፊት አሳይቻችሁ የባለፈው ቪዲዮ ላይ በቀን በደንብ አድርጌ አሳይቻችኋለሁ። እዚህ አካባቢ እንግዲህ በማታ ይሄንን ይመስላል። እዛ አካባቢ በማታና በቀን ነው እንግዲህ ዛሬ እያስጎበኛችሁ የሚገኘው። በቀን ያሳየኋችሁን ቦታ በማታ ደግሞ በደንብ አድርጌ ምርጥ አድርጌ እያሳየኋችሁ እገኛለሁኝ። አሁን ይሄ ድልድዩ በባለፈው አሳይቻችኋለሁ አይደል? ትዝ ይላችኋል። እንግዲህ በማታ ይሄንን ይመስላል። በስተቀኝ በኩል ወደ ገርጂ ወደ ማብራት ኃይል የሚያስኬደው አስፓልት ነው ይሄኛው እንግዲህ ተመልከቱት። ስክሪን ነገር አለው። በጣም ነው የሚያምረው። በማታ በቀንም ይታያል፣ ግን እንደዚህ ጎላ ብሎ ስለማይታይ ነው እንጂ አሁን የምንገኘው ወደ አሚቼ አካባቢ በማታ አሚቼ ምን ይመስላል የሚለውን ደግሞ እዛ አካባቢ አሳያችኋለሁ፣ አስጎበኛችኋለሁ ማለት ነው። መልካም ጊዜ በድጋሚ እየደረስን ያለነው በስተቀኝ በኩል ማለት ነው አሚቼ ነው ያለው። ከአሁን ወደ መገናኛ አካባቢ ጋር እየደረስን እየተቃረብን እንገኛለን። እነኚህ ከዚህ በፊት ያሳዩዋችሁ አፓርታማዎች እንግዲህ በማታ ይሄንን ይመስላል። ማብራት በርቶባቸው እንደምትመለከቷቸው በጣም ነው የሚያምሩት አይደል? መገናኛ ደግሞ ፊት ለፊት እያየ ነው ያለነው። የካ ተራራ ፊት ለፊት ተራራው ላይ ኮከብ የሚመሳሰሉ ማብራቶች እያየን እየተመለከትን እንገኛለን። ይሄ ግን በስተቀኝ በኩል የምንመለከተው ይሄ እየተቃረብን ያለንበት ቦታ አሚቼ ይባላል። አሚቼ እንግዲህ ከዚህ በፊትም እንደነገርኳችሁ የመኪና መገጣጠሚያ ነው። መገናኛ አካባቢ ነው የሚገኘው። በማታ ይሄንን ይመስላል። አሁን ወደ ላይ በቀጥታ ከሄዳችሁ በድልድዩ ላይ ወደ ላይ ከሄዳችሁ ወደ 4 ኪሎ ነው የምትሄዱት። ወደ 4 ኪሎ ወይም ደግሞ ወደ ፒያሳ የሚያስኬዱ አስፓልት ነው። እኛ አሁን በዚች ጋር ዞርና ወደ እግዚአብሔር በሚታስኬድ አስፓልት አለች። ወደዛ ጋር ዞርና ወደ ሴሚሲ ነው የምንሄደው። ፊት ለፊት እንግዲህ ወደ መገናኛ አደባባዩ አለ አይደል? በዛ ጋር አርጋችሁ ወደ ሴሚሲ መሄድ ትችላላችሁ። እዛ አካባቢ ጋር አደባባዩ ጋር ሲደርሱ ማለት ነው ትንሽ መንገድ ክራውድድ ነውና ለመተላለፍ ትንሽ ይከብዳል እንጂ አሁን ይሄኛው ወደ እግዚአብሔር የሚያስኬደው ወደ እግዚአብሔር በሚያስኬደው አስፓልት አርገን እንግዲህ በደንብ አርጌ እያሳዩዋችሁ እያስጎበኛችሁ ሄዳለሁ። አሁን እኛ የምንገኝበት ቦታ ማለት ነው ቦሌ ክፍለ ከተማ አለ አይደል? በሱ በስተጀርባ ወይም ደግሞ የሰሚት ታክሲ የሚያዝበት እዚህ አካባቢ ጋር በሱ ጋር እዛ አካባቢ ጋር ነው የምንገኘው ማለት ነው። ይኸውላችሁ ወይ አሁን በዚች ጋር በፊት ዘርፈሽዋል የሚባል በዘርፈሽዋል ትምህርት ቤት ጋር በዛ ጋር አድርገን እየወጣ ነው። በስተግራ በኩል የቦሌ ክፍለ ከተማ ነው እየተመለከትን ያለ ነው። እንደገና ደግሞ እዛ አካባቢ ታክሲ ተርሚናል አለ። ከባለፈው ቪዲዮ አሳይቻችኋለሁ። በድልድዩ ላይ ስንሄድ በላይ ከፍ ብዬ ሲሄድ ወደ ታች ያሳየኋችሁ ቦታ እዛ አካባቢ በማታ ውስጥ ትንሽ ውስጥ ለውስጥ ነው የምትባለው። በሷ ጋር አርጋችሁ በዚህ ጋር ትወጣላችሁ። እዛ ጋር መገናኛ ጋር አደባባዩ ጋር ትንሽ ክራውድ ነው። እዛ ጋር ትንሽ ለመዞር ምናምን ስለሚያስቸግር ነው። አሁን እንግዲህ የሴሚሲውን መንገድ ይዘነዋል። መገናኛ አካባቢ ጋር ነን አሁን ያለነው። እንዞርና እንግዲህ ወደ ሴሚሲ የሚያስኬደውን አስፋልት ይዘን እንሄዳለን። እንደምትመለከቱት የባቡሩ መንገድ ይታያቸዋል። የባቡር ሀዲዱ ይታያቸዋል። አሁን እንግዲህ ፊት ለፊት የሴሚሲ መንገድን ይዘን ወጥተናል ማለት ነው። ከዚህ በፊት እዚህ አካባቢ በደንብ አድርጌ ያሳይቻቸዋለሁ የተወሰነ ገጽታውን። እዚህ ጋር
ትዝ ካላችሁ ብዬ ሰለሞን ፈርኒቸር የሚባል አላል የምታስታውሱ ከሆነ እዛ አካባቢ ጋር ያለነው በማታ እንግዲህ ምን ይመስላል የሚለውን እያሳዩዋችሁ እያስጎበኙዋችሁ እየተጓዝኩ ነው የሚሄደው። ከዚህ በፊት እዚህ አካባቢ በቀን ካላያችሁት በድጋሚ አሪፍ አድርጌ ቀርጽላችኋለሁ ማለት ነው ይሄንን አካባቢ። አሁን እንግዲህ ወደ ጉዟችንን ወደ ጉርድ ሾላ አርገን እየተጠጋን ነው የምንገኘው። መገናኛ ሙሉን አልፈናል። ወደ ሳሊተ ምህረት ወደ ጉርድ ሾላ አካባቢ ጋር አርገን እየተጠጋን እንገኛለን። በዚህ አካባቢ ደግሞ የሚታወቀው ሴንቸሪ ሞል አለ አይደል? ሴንቸሪ ሞልን በማታ መዝናኛ ቦታ ነው እንግዲህ እንደምትመለከቱት ይሄኛው ፎቁ ማለት ነው የምትመለከቱት ሴንቸሪ ሞል ነው። ሴንቸሪ ሞል አካባቢ ጋር ደርሰናል። ወደ ጉርድ ሾላ አካባቢ ጋር እየተጠጋን ነው የምንገኘው። ጉርድ ሾላ አካባቢ ደግሞ ስንደርስ በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። ኤልፎራ የሚባልበት ቦታ አለ እንግዲህ ለበዓል አካባቢ ማለት ነው እንግዲህ ዶሮ ይሸጣል። ለበዓል ማለት ነው ብዙ ጊዜ ተሰልፎ የማየው እንቁላል አለ። ሱፐርማርኬት አለ ማለት ነው እዛ ጋር ኤልፎራ የሚባል እሱንም ከዚህ በፊት በቀን በደንብ አድርጌ ያሳይቻችኋለሁ። አሁን በማታ ነው ያሳያችሁ። ይሄኛው ሴንቸሪ ሞል አካባቢ ጋር እንደምትመለከቱት የተለያዩ መዝናኛዎች አሉ። እንደገና ደግሞ ቡቲኮችም አሉ። ውስጡን በደንብ አድርጌ በሌላ ጊዜ በደንብ አድርጌ ያሳያችኋለሁ። እዚህ አካባቢ ግን ሬስቶራንቶች አሉ። ፒዛ ሃት የሚባልም እዚህ አካባቢ አለ። እንግዲህ ሆሊ ሲቲ ይባላል። ይሄኛው የምትመለከቱት በጣም የቆየ የድሮ ነው። እንግዲህ ይሄ አካባቢ ይሄኛው አስፋልቱ የተወሰነች አንድ አስፋልት በነበረበት ሰዓት ወይም ደግሞ ፎቅ በሚሰሩበት ሰዓት የነበረ ነው። አሁን እንግዲህ ወደ ጉርድ ሾላ አካባቢ ጋር እየደረስን እየተቃረብን እንገኛለን ማለት ነው። አሁን የምንገኘው ወደ ሳሊተ ምህረት አካባቢ ጋር ደግሞ ስንደርስ ሳሊተ ምህረትን በደንብ አድርጌ ያሳያችኋለሁ። በድጋሚ መልካም ጉዞ። ሳሊተ ምህረትን አልፈን ወደ ሲኤምሲ ወደ ሲቪል ሰርቪስ አካባቢ ጋር እየደረስን እየተቃረብን እንገኛለን። እዚህ አካባቢ ሆቴሎች አሉ፣ የተወሰነ እንደ ገስት ሃውስም ነገሮች አሉ እዚህ አካባቢ ጋር ማለት ነው። አሁን እንግዲህ ሳሊተ ምህረትን አልፈን ሲቪል ሰርቪስ አካባቢ ጋር ነው ያለነው ማለት ነው። ከዚህ በፊት ከዚህ ጀምረን እስከ አያት እስከ መቄዶንያ የነበረውን በደንብ አድርጌ አሳይቻችኋለሁ፣ አስጎብኝቻችኋለሁ ማለት ነው። አሁን እንግዲህ እዚህ ጋር ፋንቱ ሱፐርማርኬት በጣም ትልቅ ነው። የኛን የምትመለከቱ ሲቪል ሰርቪስ ፊት ለፊት ነው የሚገኘው። ከቦሌ ጀምረን እስከዚህ ድረስ እያሳያችሁ እያስጎበኛችሁ መጥቻለሁ። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና ጠይቃችኋለሁ።